ማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 ምዕራፍ 7 ወደ ተራራ ወጣ አፉንም ከፍቶ አስተማራቸው ስለሚል ወደ ተራራ ወጥቶ ቁጭ ብሎ ስላስተማረ ተከታታይ ምዕራፍ ምን ያርጓል? የማቴዎስ ወንጌል የተራራው ስብከት ተብሎ ሰዎች በተለምዶ ጠርተውታል። እግዚአብሔር የእስራኤልን ሕዝብ ከግብጽ ባርነት ካወጣ በኋላ በምድረ በዳ እየመራ ወደ ሲና ካመጣቸው በኋላ ወደ ሲና ተራራ ላይ ሙሴን ጠርቶ እዛ ተራራ ላይ ሕግን ሰጠው አይደለ? 10ቱን ትእዛዛት ሲቀበል እንመለከታለን። እነዚህን 10ቱን ትእዛዛት ሙሴ ተራራ ላይ ሄዶ እንደተቀበለው ሁሉ ኢየሱስ ክርስቶስ ስለነዚህ 10ቱ ትእዛዛትን ሲያብራራ እነዚህን 10ቱን ትእዛዛትን ሲገልጽ የገለጸው የት ወጥቶ ነው? ተራራ ላይ ወጥቶ። ኢየሱስ ክርስቶስ ብዙ ጊዜ ባህር ዳር ሲያስተምር እናውቀዋለን፣ ምድረ በዳ ላይ ሲያስተምር እናውቀዋለን፣ ምኩራብም ያስተምራል አልፎ አልፎ። እዚህኛው ግን ሲሄድ ላይ ግን ተራራ ላይ ሆኖ ሲያስተምር እንመለከታለን። የሆነ ነገር እንዳለው እድምታ እንዳለው እናስባለን። ኢየሱስ ክርስቶስ የሕጉን መንፈስ የተናገረ ማለት the spirit of the law ያወራበት። ስፒሪት ኦፍ ደሎ ማለት ምን ማለት ነው? ለሙሴ በተራራ ላይ መጣና እንግዲህ አሁን ረጅም ዓመት ከእግዚአብሔር ተለይቶ የኖረ 430 ዓመት ከአምላክ ምን አድርጎ ተለይቶ የኖረ አምላክን እንኳን የሚያውቀው በምን የሆነ በታሪክ በወሬ በስማ የሚያውቅ ማህበረሰብ እግዚአብሔር በድንቅና በታምር ከ430 ዓመት በኋላ መጣና እንግዲህ ለልጅ ልጅ መጣና ታምር መስራት ጀመረ፣ ማስወጣት ጀመረ፣ እንደዚህ አይነት ሚራክል መፈጠር ጀመረ። ጉድ አሉ እና ይሄ ማህበረሰብ ወጣ። እንግዲህ ስንት ነገር አልፏል ከአምላክ ጋር ያላቸው። አሁን እንደገና አምላክን ሊያረጉ ይሄ ማህበረሰብ ነው ወጥቶ በሲና ተራራ ዙሪያ እንደተሰበሰበ ሙሴ ሲቀበል ለምሳሌ ያክል እግዚአብሔር አታመንዝር ብሎ ትእዛዝን ሲሰጠው እንመለከታለን። ለዚህ ማህበረሰብ ይበቃዋል። በቃ ራስን ሰትረህ ምን አድርግ ኑር የሚለው ነገር ይበቃዋል። ኢየሱስ ክርስቶስ ግን ሲናገር ለዛ እንግዲህ ምንም አምላክን ጋር ተገናኝቶ ለማያውቅ ለራቀ ማህበረሰብ የተሰጠ ነው። ከዚህ በላይ ማብራራት በወቅቱ አይቻልም። ከዚህ በላይ ቢብራራም አቅምም የለም ነው። ኢየሱስ ክርስቶስ ግን በተራራ ላይ መጣና አታመንዝር እንደተባለ ሰምታችኋል። አታመንዝር የሚለው የሰው ቃል ነው ወይ? አይደለም፣ የሰው ቃል የእግዚአብሔር ቃል። ይሄ እኮ ትእዛዝ ነው፣ የአምላክ ቃል የሚሻር አይደለም። እግዚአብሔር እንደውም ምን አድርጎ በእጁ ጽፎ የሰጠው ይሄ የሰው ቃል አይደለም። እኔ ግን እላችኋለሁ ደስ ይላል ማለት እኔ ግን እላችኋለሁ። አያችሁ ራሱ እግዚአብሔር ያወራውን ቃል እንዴት እንትን ታረግበታል? እግዚአብሔር የተናገረው ላይ እኔ ግን ብለህ እንዴት ትጨምርበታል? ምንም እያለ ነው? በሲናም ስሰጣችሁ ነው እንደው ለማለት የፈለኩት ውስጤ ያለው ሐሳቤ ያለው ዝም ብሎ አትገናኙ ብቻ አይደለም። ስፒሪቱ ዋናው ልል የፈለኩት መመኘት ራሱ ወደዛ ይመራል ማለት ነው። እሱን ልናገር ነበር እና አሁን የሰራዊት ጌታ እግዚአብሔር እንዲህ ይላል አይልም። እንደ ነብይ ሁሌ ነቢያት ሪፈረንስ ጠቅሰው ነው የሚናገሩት። እሱ ጋር ስመጡ እኔ ግን እላችኋለሁ። ባለፈውም ሲና ላይ የሰጠሁት እኔ ነኝ። አሁን እዚህኛው ደግሞ ተራራ ላይ ሆኜ ልቡን ዋናውን ነጥቤን ማውራት እችላለሁ ብሎ ሲናገር ትችላለህ። ሲያወራት ሰምተናል። ምን ማለት ነው? የእግዚአብሔርን ቃል እና የኢየሱስ ቃል እኩል ነው። እዛም የተናገርኩት እኔ ነኝ፣ እንዲህ እኩል እላችሁ ነው የምለውም እኔው ነኝ። ለዛ ነው መጽሐፍ ቅዱስ ሲናገር እንደ ፈሪሳውያን እንደማያስተምር አይተው ይሄ በስልጣን ቃል ነው የሚናገረው ብለው በትምህርቱ ተገረሙ ይላል። ምን ማለት ነው? በስልጣን ቃል ነው የሚናገረው። ቃሉን እንደ ባለቤት ነው የሚያወራው ማለት። ቃሉን እንደ ትሆነ አስተማሪ አይደለም የሚናገረው፣ እንደ ራሱ ባለቤት። ትናንት እንዲህ ብዬ ነበር፣ እንዲህ ነው በቃ የራሱ ነው ባለቤት የቃሉ። ይሄንን እነሱ እንኳን ምን አድርገው ነበር? ተረድተው ነበር። ስለዚህ ምንድነው ኢየሱስ ክርስቶስ የእግዚአብሔር ቃል የሚባለው ጋር የኔ ቃል አንድ ነው ብሎ ሲያመጣ ተመለከቱ። ማን ስለሆነ ነው ስትሉ አምላክ ስለሆነ። ክብር ለኢየሱስ።